ሰላም። ኢትዮጵያ ከአዙሪት ዘርፈ ብዙ ችግሮቿ እንድትላቀቅ ማድረግ ወይም ማስደረግ ያሉብን 10 ወሳኝ ጉዳዮች። ከንግግር፣ ከጽሑፍ፣ ከውይይት በዘለለ በሰላም በመተሳሰብ ለመኖር፣ የሥራ ዕድልን ለማስፋት፣ አገር ለማሳደግ፣ መጠን ካለፈ ቅናትና ምቀኝነት ለመራቅ፣ ኑሮን ለማሻሻል እና ሌሎችም በርካታ ለማህበረሰብ ጠቃሚ ጉዳዮችን ለመፈጸም ማድረግ ወይም ማስደረግ ካሉብን ዘርፎች መሃል 10ሩን እንሆ። 1. ቅድሚያ ተሰጥቷቸው ሰፊ የሚዲያ ሽፋን የሚያስፈልጋቸው ጉዳዮች በጥቂቱ። የግብርና ውጤቶች ምርታማነት ማሳደጊያ እውቀቶች ወይም ክህሎቶች ማበረታቻዎች፣ ኑሮን የሚያቀሉ አሰራሮች፣ አነስተኛ ማሽኖች አመራረት፣ አጠጋገን፣ ለምሳሌ ቀላል መጓጓዣዎች አመራረት፣ የመስኖ ውሃ መሳቢያ ማሽን አመራረት፣ የዶሮ ጫጩት ሙቀት መስጫ አሰራር፣ የከብት መኖ አዘገጃጀትና የመሳሰሉት። ህብረ ብሔራዊ መስተጋብርን የሚያጎለብቱ ሁነቶችን በተለያዩ ጥበባት ማቅረብ፣ ስለ ንባብ ጠቀሜታ ማስረጃዎች ማቅረብ፣ በተለይ ለህፃናትና ለወጣቶች እንዲሁም ንባብ የሚል የትምህርት ክፍለ ጊዜ እንዲመደብና በሪፖርት ካርድ ላይ እንዲሰፍር። 2. እቅድ ወይም ፕሮጀክት ይዞ መቅረብ። ከዚህ በኋላ በተቻለ መጠን ምሁራን፣ ማህበረሰብ አንቂዎች፣ ባለስልጣኖች፣ ፖለቲከኞችና የመሳሰሉት የሀሳብ ገለጻና ትንታኔ ብቻ ሳይሆን እቅድ ወይም ፕሮጀክት ይዘው እንዲቀርቡ፣ ጋዜጠኞችም ይህ እንዲሆን እንዲወተውቱ። ለምሳሌ የእህል ምርትን አሳድጋለሁ ሳይሆን የቀጣዩን ዓመት የጤፍ ምርት በ15% አሳድጋለሁ። ቤተ መጻሕፍትን አስፋፋለሁ ሳይሆን በአዲስ አበባ በየክፍለ ከተማው ቢያንስ 100 ሰው የሚያስተናግድ ቤተ መጻሕፍት በ2 ዓመት ውስጥ አዘጋጃለሁ። እና እንዴት ሲባል ዝርዝር ሐሳብና አፈጻጸም መርሃ ግብር ይዞ መቅረብ ያስፈልጋል። 3. ተጠያቂነት እንዲሰፍን መሪዎች፣ ኃላፊዎች፣ ኮማንደሮች፣ አስተዳዳሪዎች እንዲሁም አዛዦች በሚያስተዳድሩበት ወይም በሚመሩበት ማዕቀፍ ስር ለሚከሰት ተደጋጋሚ ወንጀል፣ አፈና፣ የጅምላ ግድያ፣ ዝርፊያ፣ አስገድዶ መድፈር፣ እንግልትና የመሳሰሉት ተጠያቂ ይደረጉልን። ያኔ ኃላፊው ለራሱ ሲል ተግቶ ይሰራል፣ ወንጀሉም ይቀንሳል። ምሳሌ ሙስጣፌ ከሌላ ክልል ለመጣ በደል ደረሰበት የጭነት መኪና ባለቤት እና ቤተሰቡ ያደረጉት ነገር እና እንድምታውን ልብ ይሏል። የንግድ ሥራ ፈጠራ ውድድር እንዲስፋፋ የንግድ ሥራ ፈጠራ ውድድር በሁሉም ክልሎች እንዲጀመርና ሰፊ እንዲሁም ተደጋጋሚ የሚዲያ ሽፋን እንዲሰጠው፣ ብቁ ለሆኑ ተወዳዳሪዎች አሸነፉም አላሸነፉም የሥራ ቦታ፣ ፈንድና አስተዳደራዊ ጉዳዮች እንዲመቻቹ ማድረግ፣ በሺዎች የሚቆጠሩ ቢጄ ነራሾችን በየአካባቢው ለመፍጠር ያስችላል። 5. የተማሪዎች ምዘና የትምህርት ጥራትና የትምህርት አሰጣጥ ዘዴዎች እንዲሻሻሉ። የተማሪዎች ምዘና እንደ ሌሎች ሀገራት በስታንዳርድ እንጂ በንጽጽር መሆን የለበትም። አንድ ተማሪ ጎበዝ ነው፣ የደረጃ ተማሪ ነው ለመባል ሌላ ተማሪ ኤክስ እንዲያገኝ ወይም እንዳያውቅ መመኘት የለበትም። አንዱ የሌላውን ማወቅ፣ የሌላውን መጠቀም ስጋት እንዲሆንበት አድርገን ከቀረጽን አዋቂ ሲሆን ምን እንዲያደርግ እንጠብቃለን? አበሻ ሲባል እያልን የምንደረድረውን ቅጽል ለማስቀረት ወይም ያ ያልተፈለገ ባህሪ እንዳይንጸባረቅ እንደዚህ ያሉ መሰል ጉዳዮችን አጢኖ ከጅምሩ ማስተካከያ ማድረግ ያሻል። ለምንድን ነው ፈረንሳይ ከ1 እስከ 20 በመስጠት ውጤት የምትመዝነው? ለምንድን ነው አሜሪካ፣ ስዊድንና ብዙዎች ምዕራባውያን አንደኛ ወጣች፣ አንደኛ ወጣ፣ 24ተኛ ወጣ ከ45 ልጆች ምናምን የሚል ማበላለጥ የሌለው? ይህ አይነቱ ምዘና ለምንድን ነው ኢትዮጵያ ውስጥ ችክ የተባለበት?
እዚህ ኢትዮጵያ ውስጥ ያሉ ኢንተርናሽናል ትምህርት ቤቶች ግን ኤቢሲዲ ኤፍ እያሉ የሚመዝኑት። ስለዚህ የኤ ተማሪ የቢ ተማሪ እያል ተማሪዎችን ከሌሎች ተማሪዎች አንጻር ሳይሆን ከስታንዳርዱ ወይም ከመስፈርቱ ጋር ራሳቸው እንዲመዝኑ ማድረግ አይሻልምን? ምሳሌ አየለና አለሙ አንድ ሰፈር ውስጥ ያሉ ጓደኛሞች ሲሆኑ የልቤ ፋና አንደኛ ደረጃ ትምህርት ቤት የአምስተኛና ኤና የአምስተኛ ቢ ክፍል ተማሪዎች ናቸው። አየለ በ72 አማካኝ ውጤት ወይም አቨሬጅ ከክፍሉ አንደኛ ሲወጣ፣ አለሙ ደግሞ በ74 አማካኝ ውጤት ከክፍሉ ስድስተኛ ወጥቷል። ሰፈራቸው ሲደርሱ በአካባቢያቸው የተከበሩ አንድ የፋብሪካ ስራ አስኪያጅ አግኝተው ጠይቋቸዋል። አየለ ስንተኛ ወጣ? አንደኛ። ከስንት ተማሪዎች? ከ42። ጎበዝ፣ የሽልማትን ነገ ቤት መጥተህ ውሰድ። አለሙ አንተስ? ስድስተኛ። ከስንት ተማሪዎች? 43። አይዞህ 37ቱን ተማሪዎች በልጠሃል። በልበርታና በሚቀጥለው አንደኛ እንደ ጓደኛ አንደኛ ወጥተህ ሽልማት ትወስዳለህ። ይህ ነው እንግዲህ የምዘና ባህላችን፣ መብለጥ፣ ማበላለጥ። በትክክለኛው ምዘና ከአየለ ይልቅ የበለጠ የሚያውቀው አለሙ ሆኖ ሳለ ትኩረቱ መስፈርቱ ላይ ሳይሆን ከክፍሉ በልጦ የተገኘው ላይ ሆነ። እስቲ ደግሞ ሁለቱንም አየለንና አለሙን አንድ ክፍል አምስተኛ ኤ አድርገን በምሳሌ እንመልከተው። ሁለቱም ሌሎች ጓደኞቻቸውንም ጨምሮ ከ90 በላይ አማካኝ ውጤት አመጡ። የትምህርት ስርዓቱ ሁሉንም እጅግ በጣም ጎበዝ ብሎ ማበረታታት ሲገባው ከአንደኛ እስከ 6ኛ ደረጃ ይሰጣቸውና እንደ አትሌቲክስ ውድድር ያበላልጣቸዋል። ከ4ኛ እስከ 6ኛ የወጡትን ተማሪዎች ከሽልማት ውጭ ያደርጋቸዋል። እነዚህ ተማሪዎች በሚቀጥለው ለመሸለም የራሳቸው ጥረት ብቻ በቂ አይደለም። ሌሎች ተማሪዎች ኤክስ ማግኘት ወይም መሳሳት አለባቸው። ወጣቶች ደግሞ መሸለም ይፈልጋሉ። ስለዚህ ሳይታወቃቸው ወይም ሰብኮንሽስሊ መመቅኘት፣ የሌላውን ስህተት ወይም ውድቀት የሚመኙ ይሆናሉ። ከዚያም አልፎ የሚያውቁትን ለማካፈል ይቸገራሉ። መበለጥን ሊያመጣባቸው ይችላል። ሲሆን ተማሪዎች ሌሎችን የማገዝ የመተባበር ባህል ከልጅነታቸው ጀምሮ እንዲያዳብሩ የቡድን ውጤት አሰጣጥን መጀመር ይገባል። በመሆኑም የቡድኑ አማካኝ ውጤት ከፍ እንዲል አንዱ ሌላኛውን ያግዘዋል። በዛም አጋዡም ተጠቃሚ ይሆናሉ። ይህ በቡድን ሰርቶ ውጤት ማምጣት ያድግበትና አበሻ ሲባል ተሰብስቦ መብላት እንጂ ተሰብስቦ መስራት አይሆንለትም የሚለውን አባባል ይሽረዋል። ሁሌ አበሻ ሲባል እንዲህ ነው እያሉ ራስን በራስ ሲወቅሱ ከመኖር ይህ ችግር ከምን መጣ፣ ምን ብናደርግ ወይም ብናሻሽል ይህ ችግር ይቀረፋል አይነት ጥያቄዎች እየጠየቅን መፍትሄውን ስራ ላይ እንዲውል መጣር ያስፈልጋል። ከጥቂቶች በስተቀር በአብዛኛው የደረጃ ተማሪዎች ለምሳሌ ከ1 እስከ 5ኛ የሚወጡ እርስ በርስ ሲዋደዱ ሲረዳዱ አይታችሁ ታውቃላችሁ? የክፍል ትንንሽ ፈተናዎች ላይ እንኳን ያለው ፍትጊያ አንዱ የአንዱን ውጤት ለማየት ለምሳሌ አየለ 9 ከ10 ካገኘ እና ሌሎች 8 ከ10 እና ከዚያ በታች ማግኘታቸውን ካወቀ ደስ የሚል ስሜት ተሰምቶት ይውላል። አዎ ወደፊት አንደኛ ለመውጣት ለመሸለም እየመራ ነዋ። ይህ ደስ የሚል ስሜት በራሱ ጉብዝና ላይ የተመሰረተ ሳይሆን በሌሎች ኤክስ ማግኘት ወይም መሳሳት ላይ ሆነ። ሌሎች 9 ከ10 እና 10 ከ10 አምጥቶ ሆኖ ቢሆን ኖሮ ከፍቶት ይውላል። የትምህርት ስርዓቱ እንዲህ እያደረገ ገንብቶን ነው በአዋቂነት ዕድሜያችን በጋራ መስራት የምንቸገረው። ለዚህ ነው በአካባቢያችን ያለን ለምሳሌ ትምህርት ቤት፣ የሰፈር፣ የመስሪያ ቤት ጓደኛን፣ ዘመድን፣ ጎረቤትን ለማድነቅ ለማመስገን የምንቸገረው። በትንሹም ቢሆን ሰዎች ሲያመሰግኑ ወይም ሲያደንቁ የምናየው የሩቅ ሰዎችን ነው። 6 ለእንግሊዝኛ ቋንቋ ልዩ አትኩሮት እንዲሰጥ እውቀት ለማካበትና ኑሮን ለማሻሻል
ለእንግሊዝኛ ቋንቋ ልዩ አትኩሮት መስጠት ወይም ብዙ ተናጋሪ ባላቸው የሀገር ውስጥ ቋንቋዎች ዓለም በእንግሊዝኛና በሌሎች ቋንቋዎች ያከማቸውን እውቀት ተርጉሞ ማሰራጨትን ይጠይቃል። ከስፋት አንጻር መተርጎሙ አስቸጋሪ ቢሆንም ከተቻለ ተመራጩ መንገድ ነው። ይህ ማለት ልክ እንደ አንድ ጀርመናዊ ወይም ፈረንሳዊ ወይም ጃፓናዊ አንድ ኢትዮጵያዊ ሕክምና፣ ኢንጂነሪንግ፣ ስነ ልቦና፣ ግብርና፣ ሕዝብ አስተዳደር እና የመሳሰሉትን ማጥናት ቢፈልግ በራሱ ቋንቋ በአማርኛ፣ በኦሮምኛ፣ በጉራግኛ፣ በሲዳምኛ፣ በትግርኛና በመሳሰሉት ካገኘው እሰየው ነው። ካልሆነ ግን እንግሊዝኛ ቋንቋ እውቀት ለማካበት ቁልፍ በመሆኑ በልዩ አትኩሮት ሊታይ ይገባል። 7 ሞዴል ወይም አርአያ መሆን ሕግና ደንብ እንዲሻሻል በሀገር ውስጥ ሊመረቱ እስከተቻለ ድረስ ከውጭ በሚገቡት ላይ ከፍተኛ ቀረጥ መጣል፣ አብዛኛዎቹን ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች መተካት፣ ለምሳሌ አልባሳት፣ የቤትና የቢሮ ዕቃዎች፣ አነስተኛ ማሽነሪዎች። ይህንን በተለይ መንግስት ከፍተኛ ሸማች ስለሆነ በመመሪያ የሀገር ውስጥ ምርቶችን በመጠቀም ከፍተኛ የሥራ ዕድል መፍጠር ይቻላል። የሚኒስቴር መስሪያ ቤቱም ሆነ የወረዳ ጽሕፈት ቤቶች ከቻይና ወይም ከቱርክ በመጣ የቢሮ ዕቃዎች እየተጠቀሙ ኢምፖርት ሰብስቲቲዩሽን ለወጣቶች የሥራ ዕድል ፈጠራና የመሳሰሉትን በሚዲያቸው እየደጋገሙ ሲደሰኩሩ ቢከርሙ ዋጋ የለውም። በየደረጃው ያሉ መሪዎች፣ ባለሀብቶች፣ ታዋቂ ሰዎች እንዲሁም ድርጅቶች የሀገር ውስጥ ምርቶች የዘውትር ተጠቃሚ መሆናቸውን ማሳየት፣ ለሀገር ውስጥ ምርት አምራቾች ሰፊ የሚዲያ ሽፋን መስጠት፣ ለምሳሌ ከምስል ጋር እንዲህ ሲል ማሰራጨት። እኛ የዚህ መስሪያ ቤት አባላት ከዚህ ቀን ጀምሮ ሁሌ ማክሰኞና ሐሙስ አልባሳቶቻችንን፣ ጫማዎቻችንን ጨምሮ ሙሉ በሙሉ የሀገር ውስጥ ምርቶች ይሆናሉ። እኔ የዚህ ድርጅት ባለቤት የቢሮ ዕቃዎችን በሙሉ ከኮምፒውተር ነክ ቁሶች በስተቀር በሀገር ውስጥ ምርት አደራጅቻለሁ። 8 ኢትዮጵያን እንደ የኢትዮጵያ አየር መንገድ መሰረት ማስያዝ፣ ተቋማዊ ስርዓት፣ የሥራ ባህል፣ የአስተዳደር ዘዬ እና በመሳሰሉት ላይ በሀገር አቀፍ ደረጃ የኢትዮጵያ አየር መንገድን አሰራር መኮረጅ። 9 ኢትዮጵያ በተለይ በአሁን ዘመን የሚያስፈልጓት ገገሞች ወይስ አራዶች የሚለውን ጥያቄ መመለስ። የከተማ ሰዎች አንድ ሰው ገገማ ነው ሲሉ ምን ማለታቸው ነው? እንደ ሁኔታዎች የማይለዋወጥ ግትር ማለታቸው ነው? ሐቀኛና በመርህ የሚመራ ማለት ነው አይሉህም። ሐቀኛን ብዙውን ጊዜ ለማጣጣል ከፊቱ አጉል የምትል ቅጽል ይጨምሩባታል። አጉል ሐቀኛ። አራዳስ ምን ማለት ነው? እዚህ ዋሽንግተን ዲሲ ያለ ፍቃዱ የተባለ በጣም አርቲስቲክ ዘፋኝ በዘፈኑ አራዳ ማለት ላፈቀረው የሚሞት የሚታመን ሁሉን በፍቅር የሚያይ ከሁሉ የላቀ ቀና፣ በቀላሉ የማይገኝ ምቀኝነት የሌለው ወሬና አሉባልታ የማያቅ ፊት ለፊት የሚናገር ማለት ነው ይለናል። በእርግጥ አራዶች እንዲህ ናቸው? አራዳ ማለት እንዲህ ማለት ቢሆን ኖሮ ጥሩ ነበር ቢለን እስማማ ነበር። በጣም ቆየት ያለ ዘፈን ላይ ደግሞ ምናምን ቀጥቅጬ እንትን ነው አልኳት፣ እሷም ያራዳ ልጅ ምናምን በጥብጣ ጠጅ ነው አለችኝ ይላል። ቆየት ስላለ ቃል በቃል አላስታወስኩትም። ሐሳቡ አራዳ ማለት ማታለል የሚችል መሆኑ ነው። እኛ አካባቢ በቅንፍ ጨርቆስ አራዳ ማለት ደግሞ እንደያለህበት ቡድን ይለያያል። ብዙውን ጊዜም ይደበላለቃል። በአለባበሱ ዘመነኛ፣ ዳንስ የሚችል፣ ፊልም የሚያይና አሳምሮ የሚተርክ፣ ሴትን በቀላሉ መታወቅ የሚችል፣ ሳቅ ጨዋታ የሚችል፣ መላ የሚያመጣ ሲሆን ሌላው መልኩ ደግሞ ፈጣን፣ ጉቦ አሰጣጥም አቀባበልም የሚችል፣ ሰልፍ ላይ ጣልቃ መግባትን አሳምሮ የተካነ፣ ገበያ ቦታ ማጭበርበር ወይም ማታለል የሚችል፣
በአቋራጭ ጉዳይ ገዳይ፣ ትምህርት ወይም ንባብ የማይወድ ህገወጥ ጉዳዮችን የሚደፍር ለምሳሌ ፎርጅድ መስራት፣ አሁን ደግሞ ሱስ ውስጥ ሆኖ ጥበብ የሚጫወት፣ በአስቂኝ ወይም በጥሩ አገላለጽ ሌሎችን መተረብ ወይም ማንጓጠጥ ነው እንደ አራድነት የሚታየው። በርካታ አራዳ ሃይማኖተኞች ደግሞ ሰው ፍጹም አይደለም እና ፈጣሪያችን ይቅር ባይ ነው በሚል አራድነታቸውን ይቀጥላሉ። ስለዚህ ህግ አክብሮ ተሳስቦ በሰላምና በኩል ተስተናግዶ ወይም አስተናግዶ ለመኖር በጣም በርካታ ገገሞች ወይም ሀቀኞች ማፍራት የግድ ይላል። አለበለዚያ ጥቅም እስካገኙ ድረስ እንደየሁኔታው የሚለዋወጡ አጭበርባሪዎቹ አራዶች በስተው በየዘርፉ ውድቀት ይሆናል። 10 አንድ ጉዳይ ስርዓት ውስጥ እስኪገባ ወይም ልማድ እስኪሆን ድረስ አጥብቆ መያዝ። እያንዳንዱ የተከበረ ታዋቂ ግለሰብ በግልም ሆነ በቡድን ውጤታማ ወይም ላሳካው እችላለሁ ያለውን ጉዳይ ችክ ብሎ ይዞ እንዲገፋበት በምክክር የጉዳዮች ድልድል ማድረግ። ለምሳሌ በሀገር ውስጥ ምርት መጠቀምን ለከሌ ወይም ለነከሌ፣ አስተሳሰብ ስርጸት በህብረ ብሔራዊነት ላይ ለከሌ፣ አስተሳሰብ ስርጸት በንባብ ልምድ ላይ ለከሌ። ይህ እንግዲህ ዘርፈ ብዙ ችግሮችን ለመቅረፍ ዘርፈ ብዙ ስራ በተመሳሳይ ጊዜ ጀምሮ ጊዜው ሲፈቅድ ወደ መንግስታዊ ስርዓት ማስገባት ስለሚያስፈልግ ነው። ለምን? ለዘላቂነትና ለተደራሽነት ስፋት። እነዚህንና የመሳሰሉትን ማድረግ ወይም ማስተረክ ከቻል ከኑሮ መሻሻል በዘለለ ለአስተማማኝ እንዲሁም ዘላቂ ለሆነ እድገት እና ሰላም አስተማማኝ ወጣቶች ይኖሩናል። እናም እነዚህ የተሰራባቸው ወጣቶች ደግሞ ችግር ፈቺዎች፣ መፍትሄ አፍላቂዎች፣ አዳዲስ ነገር ፈጣሪዎች፣ ኋላ ቀር አሰራሮችን አሻሻዮች ወይም ማዘማኞች፣ ተባብሮ መስራትን የሚያውቁ መልካም ስነ ምግባርና ከፍተኛ የሥራ ባህል ያላቸው፣ ሕግ የሚያከብሩ፣ የሀብትና ጊዜ አጠቃቀም የገባቸው፣ ለማወቅ ጉጉት ያላቸው፣ ሰውን በሰውነቱ እኩል የሚያዩ ወይም የሚያስተናግዱ፣ ሃይማኖቱም ሆነ ዘሩ ተጽዕኖ የማያሳድርባቸው፣ በጾታ እኩልነት የሚያምኑ፣ የሀገር ፍቅር ያላቸው፣ ግልብ አስተሳሰብ የሌላቸው ወይም በምክንያት የሚመሩ ይሆናሉ። በጥቅሉ የሰለጠኑ ይሆናሉ። ይህን ጊዜ ኢትዮጵያ መሰረት ያዘች ማለት ነው። አመሰግናለሁ። ሄኖክ ገረመው፣ መስከረም 2018